ሰላም ተማሪዎች ማህሌት ነኝ ከብራይት ፊውቸር። ዛሬ ሁለተኛውን ሰብ ቶፒክ የምንቀጥል ይሆናል። ሁለተኛውን ሰብ ቶፒክ ደግሞ branches of physics ነው። At the end of this lesson, you should be able to describe the different branches of physics. ይሄንን ሌሰን ካጠናቀቃችሁ በኋላ የተለያዩ የፊዚክስን ብራንቾች ማስረዳት የምትችሉ ይሆናል። አሁን ቀጥታ ወደ ትምህርቱ እንገባለን። Physics has many branches for those interested in making a career in this field. እንግዲህ ወደፊት በፊዚክስ ዘርፍ ሙያቸውን መስራት የሚፈልጉ ሰዎች ፊዚክስ በርካታ ዘርፎች አሉት። እዚህ ጋር ምስሉ ላይ ለመጥቀስ እንደሞከርኩት ሜካኒክስ አለ፣ አኩስቲክስ፣ ኦፕቲክስ፣ ተርሞዳይናሚክስ፣ ኤሌክትሮማግኔቲዝም፣ ኒውክሊየር ፊዚክስ እና አስትሮፊዚክስ እኚህን አንድ ባንድ የምንመለከት ይሆናል። የመጀመሪያ የፊዚክስ ብራንች mechanics ነው። Mechanics is a branch of physics which deals with the motion of an object without or with the reference of force. Mechanics የምንለው የፊዚክስ ዘርፍ ሲሆን እሱም ደግሞ የሚያጠናው ምንድነው? ስለ አንድ ቁስ እንቅስቃሴ ወይም ሞሽን ከፎርስ ጋር በማያያዝም ሆነ ሳይያያዝ የሚያጠና ሳይንስ ነው። It can be further divided into two branches, namely quantum mechanics and classical mechanics. ሜካኒክስን በሁለት እንከፍለዋለን። እሱም ኳንተም ሜካኒክስ እና ክላሲካል ሜካኒክስ ነው። ልዩነታቸውን ስንመለከት ኳንተም ሜካኒክስ deals with the behavior of smallest particles like neutron, proton and electron. ኳንተም ሜካኒክስ የሚያጠናው ልክ እንደ ኒውትሮን፣ ፕሮቶን and ኤሌክትሮን ያሉትን ጥቃቅን ፓርቲክሎች ስለነሱ ባህሪያት እንቅስቃሴያቸውን ሊሆን ይችላል ስለነሱ የሚያጠና ሳይንስ ነው። ክላሲካል ሜካኒክስ ደግሞ it deals with the law of motion of force and the physical objects. ክላሲካል ሜካኒክስ ደግሞ ከኳንተም በተቃራኒ መደበኛ ሳይዝ ያላቸውን ስለነሱ ባህሪ የሚያጠና ነው። ዋነኛ ልዩነታቸው ምንድነው? ኳንተም ሜካኒክስ በኃይል ልናያቸው ማንችላቸውን ፓርቲክሎች ስለነሱ ባህሪያት ያጠናል። በተቃራኒው ክላሲካል ሜካኒክስ ደግሞ በአይን የምናያቸውን ነገሮች ስለነሱ እንቅስቃሴም ሆነ ባህሪ ያጠናል ማለት ነው። ሁለተኛው የፊዚክስ ብራንች አኩስቲክስ ነው። Acoustics is a branch of physics which deals with the study of sound and its transmission, production and effect. አኩስቲክስ የምንለው የፊዚክስ ብራንች ሆኖ እሱ ደግሞ የሚያጠና ስለ ሳውንድ ወይም ድምጽ ነው። ድምጽ ስንል ትራንስሚሽኑን ሊሆን ይችላል፣ ፕሮዳክሽኑ ወይም ደግሞ አፈጣጠሩን እንዲሁም ደግሞ የሚያመጣውን ኢፌክት ስለሱ የሚያጠና ሳይንስ ነው። It studies the production and the propagation of sound wave. በድምጽ ሞገድም ካየን ስለ ሳውንድ ዌቭ ፕሮዳክሽኑን እንዴት እንደሚፈጠርና ፕሮፓጌሽኑ ወይም ስርጭቱን ስለሱም የሚያጠና ሳይንስ ነው ማለት ነው። ሶስተኛው የፊዚክስ ዘርፍ ኦፕቲክስ ነው። Optics is a branch of physics which deals with the behavior, propagation and the properties of light. ኦፕቲክስ ስንል ደግሞ ስለ ብርሃን የሚያጠና የፊዚክስ ዘርፍ ነው። ስለ ብርሃን የተለያዩ ባህሪያት አሉት፣ ስለሱ የሚያጠና ሳይንስ ነው። It is also studies about light and geometrical optics. ላይትን ብቻ ሳይሆን ስለ ጂኦሜትሪካል ኦፕቲክስ ያጠናል። ጂኦሜትሪካል ኦፕቲክስ ስንል ይሄ ሳይንስ በሁለት የብርሃን ባህሪ ላይ የተመሰረተ ነው። እሱም ሪፍሌክሽን ወይም የብርሃን ማንጸባረቅ የምንለውና ሪፍራክሽን ወይም የብርሃን መሰበር በእነሱ ሁለቱ ላይ የተመሰረተ ነው። ስለነሱ የሚያጠና ነው ማለት ነው። ስለዚህ ኦፕቲክስም ስለዚህ የሚያጠና ሳይንስ ነው። አራተኛው የፊዚክስ ብራንች ደግሞ ተርሞዳይናሚክስ ነው። Thermodynamics is a branch of physics which studies thermal energy and the transfer of heat. ተርሞዳይናሚክስ ስንል ደግሞ እሱ የሚያጠናው ስለ ተርማል ኢነርጂ እና እንዴት አንድ ሂት ከአንድ ሚዲየም ወደ ሌላ ሚዲየም እንዴት ትራንስፈር እንደሚያደርግ ያጠናል። It is also studies about heat and other forms of energy. ስለ ሂት ብቻ ሳይሆን ስለ ሌሎች ኢነርጂዎችም ስለነሱም የሚያጠና ሳይንስ ነው ማለት ነው። አምስተኛው የፊዚክስ ብራንች ኤሌክትሮማግኔቲዝም ነው።
Electromagnetism is a branch of physics which deals with the study of electromagnetic force like electric field, light, magnetic field and etc. ኤሌክትሮማግኔቲዝም ስንል ደግሞ ልክ እንደ ኤሌክትሪክ ፊልድ፣ ላይት፣ ማግኔቲክ ፊልድ የመሳሰሉ ኮንሴፕቶችን የሚያጠና ሳይንስ ነው። They are two aspects of electromagnetism which are electricity and magnetism. ኤሌክትሮማግኔቲዝም ስንል በውስጡ ሁለት ኮንሴፕቶችን አንድ ላይ የያዘ ነው። እሱም ኤሌክትሪክሲቲን እና ማግኔቲዝምን ነው ማለት ነው። ስድስተኛ የፊዚክስ ብራንች ደግሞ ኒውክሊየር ፊዚክስ ነው። Nuclear physics is a branch of physics which deals with the structure, properties and the reaction of nuclei of atoms. ኒውክሊየር ፊዚክስ ስንል የፊዚክስ ብራንች ሆኖ እሱ ደግሞ የሚያጠናው በአተም ውስጥ ስላለው ስለ ኒውክለስ ነው። ስለ ኒውክለስ ስትራክቸሩን ሊሆን ይችላል፣ ባህሪያቱን፣ ሪያክሽኑን፣ ሁሉ ነገሩን የሚያጠና ሳይንስ ነው። It focuses on nuclear force, radioactivity, nuclear reaction, fission and fusion. በምን ኮንሴፕት ላይ ፎከስ ያደርጋል ካልን ደግሞ ኒውክሊየር ፎርስ ላይ፣ ራዲዮ አክቲቪቲ፣ ኒውክሊየር ሪያክሽን፣ ፊዥን እና ፊውዥን እነዚህ ኮንሴፕቶች ላይ ፎከስ ያደርጋል። እኚህን ኮንሴፕቶች ወደፊት ባለው ክላስ የምትማሩት ይሆናል። የመጨረሻው በዚህ ሰብቶፒክ የምናየው የፊዚክስ ብራንች አስትሮፊዚክስ ነው። Astrophysics is a science that employs the method and the principle of physics in the study of astronomical objects and the phenomena. Astrophysics ስንል ደግሞ ሳይንስ ሆኖ ወይም ደግሞ አንደኛው የፊዚክስ ብራንች ሆኖ የፊዚክስን ህግና ፕሪንሲፕል ተጠቅሞ ስነ ፈለክን የሚያጠና ነው ማለት ነው። That means it applies physics law to study stars, planets, galaxies and the universe as a whole. ይህንን ስንል ደግሞ ምን ማለታችን ነው? የፊዚክስን ህግ ተጠቅሞ ምንን ያጠናል? ኮከቦችን፣ ፕላኔቶችን፣ ጋላክሲዎችን እንዲሁም ደግሞ አጠቃላይ ዩኒቨርሱን የሚያጠና ነው ማለት ነው። ይሄኛው ሰብቶፒክ ይሄንን ይመስላል። በቀጣይ የምናየው ሪሌትድ ፊልድስ ቱ ፊዚክስ ነው። እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ይሄ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ አድርጉ። ያልገባችሁን ነገር ኮሜንት ሴክሽን ላይ አሳውቁኝ፣ እመልሳለሁ። ስለተከታተላችሁኝ በድጋሚ አመሰግናለሁ።